ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን እንኳን ለ129ኛው የአድዋ ድል በዓል በሰላም አደረሳችሁ። ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የአድዋ ድል ዛሬም ለኢትዮጵያ አንድነትና እድገት በሚተጉ ልጆቿ ዳግም እየተገለጠ እንደሚገኝ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። 129ኛው የአድዋ ድል በዓል በአድዋ መታሰቢያ ሙዚየም በተለያዩ ዝግጅቶች ተከብሯል። ዘገባው የኢትዮጵያ ዜና አገልግሎት ነው። ክፍለ ዓለሙ ያቀርበዋል። በበዓሉ ላይ በክብር እንግድነት የተገኙት ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክት በዓሉ ለአፍሪካውያንና ለመላው ጥቁር ሕዝቦች ተምሳሌት የሆነና የሴቶችን የፖለቲካ ጥበብ ያሳየ ነው ብለዋል። የአድዋ ድል ለአፍሪካውያንና ለመላው ጥቁር ሕዝቦች ተስፋንና ድልን ያበሰረ፣ ቅኝ ገዢዎች ሊያጠፉት የነበረን ሰብአዊ ክብር መልሶ ያጎናጸፈ መሆኑንም ተናግረዋል። ድሉ የኢትዮጵያን ብሔራዊ ጀግንነት ያሳየ፣ በተለይም የሴቶችን ብርቱ ተሳትፎና የፖለቲካ ብልሃት የገለጠ መሆኑንም ፕሬዝዳንት ታዬ አስታውሰዋል። የአድዋ ታሪካዊ ዳራ ትጉህ የእውቀት ኃይልና የሐሳብ የበላይነት ነው ብለዋል። የአድዋ ድል ዛሬም ለኢትዮጵያ አንድነትና እድገት በሚተጉ ልጆቿ እየተገለጠ የሚገኝ ኃይል መሆኑን የጠቆሙት ፕሬዝዳንት ታዬ ነገም በልጆቿ ጸንቶ የሚቆይ ነው ሲሉም ገልጸዋል። ድሉ ኢትዮጵያውያን ከራስ አልፎ ለሌሎች የነበራቸውን ክብር ያሳዩበት መሆኑን ገልጸው ይህ የኢትዮጵያውያን አስተሳሰብ ከአድዋ በፊትም የነበረ አሁንም ያለ ነው ብለዋል። ኢትዮጵያዊነት ይበልጥ እንዲገለጥና እንዲበራ የአድዋ ድል ትልቅ ትምህርት የሰጠ ነው ሲሉም ተናግረዋል። ለኢትዮጵያ አንድነትና ሉዓላዊነት የሚተጉ ጀግኖች በየዘመኑ እየተፈጠሩ መሆኑንም ፕሬዝዳንቱ በመልእክታቸው አስታውቀዋል። ኢትዮጵያ ከድህነት ለመውጣት የምታደርገውን ጥረት ውጤታማ በማድረግ የኢትዮጵያን ታላቅነት ማስቀጠል የሁሉም ኃላፊነት መሆኑንም ገልጸዋል። ትውልዱ በጥበብ በእውቀትና በስራ በመትጋት የአድዋን ገድል እንዲደግም ጥሪ አቅርበዋል። በዓሉ አድዋ የጥቁር ሕዝቦች ድል በሚል መሪ ሐሳብ በመላ ኢትዮጵያ በተለያዩ ዝግጅቶች ተከብሯል። በተያያዘ ዜና ሰራዊቱ በኢትዮጵያ ብሔራዊ ጥቅም ላይ ከየትኛውም አቅጣጫ የሚቃጣ ጥቃትን መመከት የሚያስችል አስተማማኝ ቁመና መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። 129ኛ የአድዋ ድል በዓል አድዋ የጥቁር ሕዝቦች ድል በሚል መሪ ቃል በአድዋ ድል መታሰቢያ ተከብሯል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተከታትለን እንመለስ። በቅኝ ገዢዎች ወራሪ ሰራዊትና በኢትዮጵያውያን አርበኞች መካከል አድዋ ላይ በተደረገው ጦርነት በኢትዮጵያውያን ጀግኖች አሸናፊነት በመጠናቀቁ በመላው ዓለም አፍሪካውያን ጥቁሮች ለመጀመሪያ ጊዜ አድዋ ላይ ጦርነት አሸነፉ የሚል ዜና የተስተጋባበት ዕለት እነሆ ዛሬ 129ኛው ዓመት ላይ ደርሰናል። ፊልድ ማርሻል ብርሃኑ ጁላ 129ኛ የአድዋ ድል በዓል ላይ ባስተላለፉት መልእክት ከአድዋ ድል የምንማረው ለኢትዮጵያ ብሔራዊ ጥቅም ዘብ መቆምን ነው ብለዋል። ከአድዋ ጀግኖች የድል እሴትን የወረሰው ጀግናው የመከላከያ ሰራዊት የትኛውንም ጥቃት መመከት የሚያስችል አስተማማኝ ቁመና መገንባቱንም ተናግረዋል። አድዋ ኢትዮጵያውያን ሀገራቸውን ቅኝ ለመግዛት የመጣውን ኃይል በማሸነፍ የጥቁር ሕዝቦችን ድል አድራጊነት ለዓለም ያስተጋባና የቅኝ ግዛት ዓላማ አራማጆችን ቅስም የሰበረ መሆኑንም አመላክተዋል። ትናንትም ዛሬም ወደፊትም ኢትዮጵያ ጠላቶቿን እያንበረከከች ሉዓላዊነቷን አስከብራ የምትቀጥል ሀገር መሆኗን ጠላትም ወዳጅም መገንዘብ አለበት ብለዋል። እኛ የአድዋ ልጆች በዚህ ድል መኩራት ብቻ ሳይሆን የአያቶቻችንን አይበገርነትና የድል አድራጊነት መንፈስ በመውረስ የሀገርን ሉዓላዊነትና ሰላም ማስቀጠል አለብን ብለዋል። ባለንበት ዘመን ከታሪካዊ ጠላቶቻችን ተልዕኮ በመቀበል የሀገርን ጥቅም ለመጉዳት ከጠላት ጋር ለመሰለፍ የሚሞክሩ ባንዳዎች መኖራቸውንም ገልጸዋል። ኢትዮጵያን የትኛውም ጠላት አንበርክኳት አያውቅም ያሉት ፊልድ ማርሻል ብርሃኑ ጁላ ወጀብ በመጣ ቁጥር ኢትዮጵያ ትደክማለች ብለው የሚያስቡ ባንዳዎች ለጠላት ለማጎብደድ ክብራቸውን መሸጥ የለባቸውም ብለዋል። ሰራዊቱ ውስጣዊ አንድነቱ የጠነከረ፣ የሀገር ፍቅር ስሜቱ እጅግ ከፍ ያለ፣ ወታደራዊ ብቃቱ የዳበረ፣ ወኔው የጋለ መሆኑንም ገልጸዋል። የምንዘጋጀው በኢትዮጵያ ብሔራዊ ጥቅም ላይ ከውጭ የሚቃጡ ጥቃቶችን በብቃት ለመመከት ነው ብለዋል። ለዚህም የአየር ኃይል፣ የባህር ኃይል፣ የምድር ኃይልና የሳይበር ኃይሎችን ከየትኛውም አቅጣጫ ለሚመጡ ጠላቶች የማይበገር ብቻ ሳይሆን ጠላት እንዳይከጅለን የሚያደርግ ቁመና ገብተናል ብለዋል። በዚህ አየር ኃይላችንን፣ ባህር ኃይላችንን፣ የምድር ኃይላችንንና የሳይበር ፎርሳችንን አዘምረንና አጠናክረን ከየትኛውም አቅጣጫ ለሚመጣ ጠላት የማይበገር ብቻ ሳይሆን ጠላት እንዳይከጅለን ለማድረግ በሚያስችል ቁመና የገነባንና እየገነባን ያለ መሆኑን ስገልጽላችሁ በታላቅ ኩራት ነው። ከአድዋ ድል ዜና ስንመለስ
የፓርቲ አደረጃጀቶችን በማጠናከር መንግስት ያስቀመጠውን የልማት ግብ በማሳካት የህዝቡን ተጠቃሚነት ለማረጋገጥ መስራት እንደሚገባ በዋቻ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። ጽህፈት ቤቱ የቀበሌና ቀጠና አደረጃጀቶችን በማጠናከር ህዝቡ በቅርበት የተለያዩ አገልግሎት የሚያስገኝበትን ስርዓት እየዘረጋ መሆኑን አስታውቋል። ዘገባው የባልደረባችን ብሩክታይት ብርሃኑ ነው። ተከታትለን እንመለስ። ከተማ አስተዳደር ብልጽግና ፓርቲ ኃላፊ አቶ ተክሌ ታደሰ እንደተናገሩት ከተማው እንደ ከተማ ከተዋቀረበት ጊዜ ወዲህ ለህብረተሰቡ የአገልግሎት ተደራሽነትን ለማስፋፋት ዘላቂ የሆኑ ስራዎች እየተሰሩ እንደሚገኝ ገልጸዋል። አገልግሎት ተደራሽነትንና በቅርበት አገልግሎት የማግኘት ጥያቄን ታሳቢ ያደረገ ከዛም ባሻገር የፖለቲካ ተሳትፎ ፍትሃዊ የሀብትና የመሰረተ ልማት ተጠቃሚነትን ማዕከል ያደረገ ጥያቄ ህዝቡ ጠይቋል። ጠየቀው ልክ ፓርቲያችን ብልጽግናም የህዝብ ጥያቄን የሚመልስ ያደሩ የመከኑ በተለያዩ ስርዓተ መንግስታት ተነካክቶ ያልተመለሱ የዲሞክራሲ የመብት ጥያቄዎችን የማንነት ጥያቄዎችን እና የፖለቲካ ተሳትፎን ምላሽ የሚሰጥ ፓርቲ ከመሆኑ ጋር ተያይዞ በሰኔ 28 2010 የህዝባችን ሀገራዊ ለውጡን ተያይዞ በንቅናቄ የተጠየቁ ጥያቄዎች ውስጥ አንዱ የዋቻ ከተማ አስተዳደር በከተማ አስተዳደርነት የመደራጀት ጥያቄ ነው። በወቅቱ በቀድሞ ደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ከተማ ልማትና ኮንስትራክሽን ቢሮ አማካኝነት ጥናቱና የከተማው መስፈርትነት የህዝቡ ጥያቄ ተገቢ በመሆኑ ብልጽግና ምላሽ የሰጠበት 2010 ላይ ነው። ከዛ በኋላ ከተማ አስተዳደሩ ህዝቡን በማስተባበር የአመራር አደረጃጀቱን በማስተካከልና ተቋማትን በማደራጀት ለህዝብ አገልግሎት መስጠት ጀምሯል። ከሰጣቸው አገልግሎቶች በማህበራዊ በኢኮኖሚያዊና በፖለቲካ በርካታ ለውጦች ተመዝግበዋል። በከተማው ህዝብን በቀበሌና በቀጠና በማደራጀት የተለያዩ አገልግሎቶችን በቅርበት እንዲያገኙ እየተደረገ መሆኑን ተናግረዋል። እነዚህ ከተመዘገቡ ለውጦች አንዱ ህዝብን በቀበሌና በቀጠና ማደራጀት ነው። በቀጠናና በቀበሌ በማደራጀት አገልግሎት በቅርበት እንዲያገኙ ማስቻል ነው። ከዛም ባለፈ ፓርቲን አደረጃጀት አጠናክሮ በፓርቲ የሚመርነት የሚመሩ ተግባራትን የመንግስት ተልእኮችን በፓርቲ አደረጃጀት መምራት ህዝቡን ተጠቃሚ ማድረግ የፓርቲውን ቅቡልነት ማረጋገጥ ላይ በርካታ ስራዎች ተሰርተዋል። ህዝባችን ከሚጠይቃቸው ጥያቄዎች በዋናነት የመሰረተ ልማት ጥያቄ ነው። የመሰረተ ልማት ጥያቄዎች አንደኛው ቅድም መነሻ ላይ እንዳነሳሁት ከከተማው ስፋት አንጻርና ከህዝቡም ቁጥር አንጻር ከከተማው ነባር ከተማ ከመሆኑ ጋር ተያይዞ በከተማ አስተዳደርነት ከመደራጀትም አልፎ በራሱ ተቋም በራሱ አደረጃጀት ተደራጅቶ ለህዝቡ አገልግሎት መስጠትን ታሳቢ ያደረገ ጥያቄ ጋር ተያይዞ የመሰረተ ልማት ጥያቄዎች ውስጥ የመጀመሪያው ጥያቄ የመብራት ጥያቄ ነው ሲጠየቅ የነበረው። ይህን የመብራት ጥያቄን በሚመለከት ከተማ ከመሆን ጋር ተያይዞ መብራትን በማስፋፊያ ሰፈሮች በሁለተኛ ዙር በሰፈራ በሊዝና በተለያዩ መንገዶች የሰፈሩ ህዝብ ታሳቢ ያደረገ የመብራት ጥያቄዎች ነበሩ። ከነዚህ ጥያቄዎች አራት ቀጠናዎች ላይ የመብራት ዝርጋታን የትራንስፎርመር ግዢ ተፈጽሞ ህዝቡ የመብራት ተጠቃሚ የሆነበት ከዛም ባለፈ ያደሩ የቆዩ የውስጥ ለውስጥ መንገድ ጥያቄዎች አሉ። እነዚህ የውስጥ መንገድ ጥያቄዎች ወደ 4-5 ቀጠናዎች ላይ የውስጥ ለውስጥ መንገድ ከፈታና ጠጠር ዝርጋታ ስራ ተሰርተዋል። ያ ባለፉት ዘመናት ተጠይቆ ያልተመለሱ ያደሩ ጥያቄዎች አሉ። ከዛም ባለፈ ደግሞ በቀድሞ አመራሮቻችን ቀድሞ አካባቢውን ከተማውን በመሩ አመራሮች የተጀመሩ የተሰሩ የልማት ስራዎች አሉ። አሁን ባለው በእኛ አመራር አደረጃጀት የተጀመሩትን ያጠናቀቅናቸው አሉ። አዳዲስ ጀምረን የሰራናቸው አሉና የመብራት ጥያቄ እንደጠበቀው ነው። የመሰረተ ልማት ከመንገድ ጋር ተያይዞ ያለውን የመንገድ መሰረተ ልማት የመለስንበት አግባብ አለ። እንደ ሀገር በፓርቲ አቅጣጫ ተሰጥቶ እየተሰራ የሚገኘው የኮሪደር ልማት በዋቻ ከተማ አስተዳደር የፓርቲ ኢኒሼቲቮችን በመቀበል ንቅናቄውን በጊዜ እንደተቀበሉ አቶ ታከለ ተናግረዋል። በመጨረሻም የፓርቲ ኢኒሼቲቮችን በመከተል በርካታ የህዝብ ጥያቄዎችን በመመለስ ላይ መሆናቸውን ጠቅሰው ያልተመለሱ ጥያቄዎችን ለመመለስ ከህብረተሰቡ ጋር በመተባበር እንደሚሰራ ተናግረዋል።
በከፋ ዞን ዋቻ ከተማ በማህበር ተደራጅቶ ዶሮ እርባታ ስራ ላይ የተሰማሩ ወጣቶች ተጠቃሚ የሆኑ መምጣታቸውን ገለጹ። በከተማ አስተዳደሩ የግብርና ጽሕፈት ቤትም በበኩሉ የከተማ ግብርና እንቅስቃሴዎች ምርታማ እንዲሆኑ አስፈላጊውን ድጋፍና ክትትል እያደረገ መሆኑን አመላክተዋል። ዘገባው የባልደረባችን ታምራት ኃይል ነው። ተጨማሪ አለ። በሀገራችን ደረጃ የምግብ ዋስትናን ለማረጋገጥ እቅድ ተይዞ በርካታ ጥረቶች እየተደረጉ ይገኛሉ። በአሁኑ ወቅት እየጨመረ የመጣውን የኑሮ ውድነት ለመቀነስ ትኩረት ተሰጥቶባቸው የተከናወኑ ካሉ ስራዎች ውስጥ የሌማት ትሩፋት ተግባር አንዱና ዋነኛው ነው። ይህ የተያዘው እቅድ እውን እንዲሆንና ወጣቶችም ከስራ ጠባቂነት ወጥተው ስራ ፈጣሪ እንዲሆኑ በከፋ ዞን ዋቻ ከተማ አስተዳደር በልዩ ትኩረት እየሰራ ይገኛል። በከተማው በዶሮ እርባታ ተደራጅተው ወደ ስራ ከገቡት ማህበራት ውስጥ ቶኪዲጮን የዶሮ እርባታ ማህበር አንዱ ሲሆን በዚህ ስራ እንቅስቃሴ ውጤታማ የሆኑ መምጣታቸውን ከከፋ ቴሌቪዥን ጣቢያ ጋር ቆይታ ያደረገው የማህበሩ ሰብሳቢ ወጣት ጌታቸው አለሙ አብራርተዋል። ማህበሩ የራሱ የሆነ መተዳደሪያ ደንብ አለው፣ አለጎ አለው፣ ስራ አስፈጻሚ ኮሚቴ አለው፣ ደንቦች አሉት። ይህንን አንዱ ከማህበር አባል ውስጥ አንዱ ከታመመ በለቅሶ ምክንያት ሲቀመጥ ምናምን ከስራ ወደ ኋላ ሲጓተት ሲቀር ምንም የሚቀጣበት አቅጣጫ እንደሌለ የሚያስረዳ ነው። ደግሞ ይሄ የአንድ ቀን ጫጩት የምናመጣው ከዛ ከጉብሬ ካምፓኒ ነው። በሙሉ ፓኬጅ ነው የምንሰራው። አሁን በጎዶሎ ሰርቶ የአርሶ አደርነትን የአርሶ አደር ፍላጎትን የአርሶ አደር ዶሮ ላይ በተለይ አርሶ አደር ጥሩ አመለካከት እንዳይኖር የሚያደርጉ ዶሮ እንትኖች አሉ። እኛ የምንሰራው በሙሉ ፓኬጅ ነው። ሙሉ ፓኬጅ ሲባል በሙሉ መኖ ነው። በጎዶሎ መኖ አናመጣም። የክትባቶችም አሉ። ክትባቶች የጉንቡሩ የሚባል ላሶታ የሚባል እንትኖች አሉ። ይሄ ዶሮ ደግሞ አንድም እንቁላል ጣይ ናቸው፣ ሁለትን ደግሞ ለስጋ መሆኑ ናቸው። እንደዛ አድርገን ነው ደግሞ የወረዳ ባለሙያዎችም እኛን በጣም የሚረዱበት አቅጣጫ ነው ያለ። ከስራው እንቅስቃሴ በተገኙ ውጤቶች የእርሻ ማሳን በኮንትራት በመግዛት የተለያዩ የሌማት ስራዎችን እያከናወኑ መሆናቸውን ወጣት ጌታቸው አለሙ ተናግረዋል። ከዚህ ባገኘነው ውጤት ታች ኮንትራት ማሳ ወስደን እዛም መስኖ እያለማን ነው። ቦታም እዚህ ከተማ አካባቢ እስቲ ያፈላለግን ነው በስፋት ለመስራት እንደው ቀጣይ የማህበሩ አቅጣጫ ቦታ ካገኘን ወደ ካምፓኒ ለማዞር ነው። ማቀናበሪያ መተን ኢንኩቤተሮችን መተን እዚህ የአንድ ቀን ጫጩት ለማስፈልፈል ነው የኛ የማህበሩ ዓላማ። በዋቻ ከተማ አስተዳደር ግብርና ጽሕፈት ቤት የእርባታ ባለሙያ የሆኑት አቶ ዮሐንስ ከበደ በበኩላቸው የማህበሩ ስራ ውጤታማ እንዲሆን በጽሕፈት ቤቱ በኩል ሙያዊ ድጋፎችን ጨምሮ የተለያዩ ድጋፎች እየተደረጉ መሆኑን አስገንዝበዋል። እዚህ ማህበር ላይ የኔ ትኩረት ያው እኔም እርባታ ባለሙያ ስለሆንኩ ቀንና ማታ ክትትል ያስፈልገናል። በዛ ልክ ያው የአንድ ቀን ዶሮን ለማሳደግ ብዙ ትግል የሚጠይቅ ነው። ብዙ ያው ትኩረት ሰጥተን ነው የምንሰራው። በዛ ልክ የኛ ኪሎት ድጋፍ ግድ ይለናል። በዛ ልክ አሁን ዶሮ ሲመጣ ቀድመን የምንሰራው የቤት አዘገጃጀት ነው። ቤት አዘገጃጀቱን ቀድመን ከሰራን በዛ ልክ ዶሮ ከመምጣቱ በፊት የቤት አዘገጃጀቱን ከጨረስን በኋላ ቀጥታ መኖ ቀድሞ ይመጣል። ከዛ በኋላ ምን ይመጣል? ዶሮቹ ይመጣሉ። ዶሮቹ ጫጭቶቹ ሲመጡ ያው ካምፓኒ እስከ ቤቱ ነው በመኪና ይዞ የሚያደርሰው። ካደረሰ በኋላ እኛ ላይ ይጥላል። እኛ ደግሞ ከማህበራት ጋር አብረን ቀንና ማታ ሳንል ተከታትለን ድጋፍ እየሰጠን ደግሞ እኛም የምንሰጠው ድጋፎቹ አንደኛ ዶሮቹ አሁን እንደወረዱ ያው ሱካር ጋር ተቀላቅለው ነው ውሃቸው የሚሰጠው። ሙቀት ሲያጡ አንድ ቦታ ላይ ተሰባስቦ ያው እርስ በራሳቸው የመሞት ባህሪ ያለ፣ እርስ በራስ የመበላላት ባህሪ ያለ። በዛ ላይ የሙቀት መለኪያውንም እያዩ አምፑል እንዲጨምሩ እንዲቀንሱ ክትትል ቁጥጥራቸውን በደንብ እንዲይዙ እኛ ቀን ማታ ሳንል ክትትል እናደርጋለን። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታን አደረኩ። በድጋሚ እንኳን ለ129ኛው የአድዋ ድል በዓል በሰላም አደረሳችሁ እያልኩኝ ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።